ለስንፈተ ወሲብ ቶሎ ለምትጨርሱና አልጋ ላይ ፍርሃት ላለ ግንኙነት ላይ ቶሎ ትጨርሳለህ ወይም ከሷ በፊት እየጨረስክ ተቸግረሃል? ሙሉ በሙሉ ስንፈተ ወሲብን ማስወገድ ይቻላል። ሰላም ጤና ይስጥልኝ ቤተሰቦቼ፣ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በብዙ ወንዶች ዘንድ እንደ ትልቅ ነውር የሚታይ ግን ደግሞ በሚሊዮኖች የሚቆጠሩ ወንዶች የሚያሰቃይ ጉዳይ ላይ በግልጽ እንነጋገራለን። ብዙዎቻችሁ ወደ ሐኪም ቤት ለመሄድ ትፈራላችሁ ወይም ታፍራላችሁ። ነገር ግን ስንፈተ ወሲብ በብዙ አጋጣሚዎች የሕክምና እርዳታ ከመፈለጉ በፊት በቤት ውስጥ በምናደርጋቸው ቀላል ለውጦች ሊስተካከል የሚችል ጉዳይ ነው። ዛሬ ሳይንሳዊ በሆነ መንገድ ያለምንም መድኃኒት በቤታችሁ ውስጥ የወሲብ አቅማችሁን እንዴት መመለስ እንደምትችሉ 5 ቁልፍ ነጥቦች አሳያችኋለሁ። ይህ ቪዲዮ ህይወታችሁን ሊቀይር ይችላል። ስለዚህ እስከ መጨረሻው ተከታተሉ። አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። የመጀመሪያው እና ዋነኛው መከላከያ የሚበሉት ምግብ ነው። ወሲባዊ አቅም በደም ዝውውር ላይ የተመሰረተ ነው። ደም ስሮችዎ ንጹህ ከሆኑ አቅሞም ይጨምራል። ናይትሬት ያላቸው ምግቦች እንደ ቀይ ስር እና ስፒናች ያሉ ምግቦች በሰውነታችን ውስጥ ወደ ናይትሪክ ኦክሳይድ ይቀየራሉ። ይህ ጋዝ የደም ስሮችን በማስፋት ደም ወደ ብልት በከፍተኛ ሁኔታ እንዲፈስ ያደርጋል። ሁለተኛው ዚንክ እንደ ባቄላ፣ ሎዝ እና ዱባ ፍሬ ያሉ ምግቦች ቴስቶስትሮን ሆርሞን እንዲመረት ያደርጋል። ሶስተኛው ሊወገዱ የሚገቡ ከፍተኛ ስኳርና ጨው ያላቸው ምግቦች የደም ስሮችን ስለሚያጠቡ ወዲያውኑ መቀነስ አለቦት። ያስተውሉ፣ ለልቦ ጤና የሆነ ምግብ ለወሲብ ህይወቶም ጤናማ ነው። ሁለተኛው ነጥብ አካላዊ እንቅስቃሴ ነው። በቀን ለ30 ደቂቃ ብቻ ፈጣን የእግር ጉዞ ወይም ሩጫ ማድረግ የደም ዝውውር በ20% ያሻሽላል። ካርዲዮ ልብዎ ደም የመርጨት አቅሙ ሲጨምር ብልትዎ ጠንካራ የመሆን እድሉ ይጨምራል። ኪግል ኤክሰርሳይዝ ይህንን ብዙ ጊዜ ሰምታችሁት ይሆናል። ይህ በጣም ወሳኝ ነው። የሽንት ፍሰትን ለመግታት የምንጠቀምባቸው ጡንቻዎች ማሰልጠን ወይም ደግሞ መጭመቅና መልቀቅ ደም በብልት ውስጥ ረጅም ጊዜ እንዲቆይ ይረዳል። ይህም የብልት መቆም ጥንካሬን ቆይታን በከፍተኛ ሁኔታ ይጨምራል። ብዙ ወንዶች እንቅልፍን ይንቃሉ፣ ነገር ግን ሰውነትዎ ቴስቶስትሮን ሆርሞንን በብዛት የሚያመርተው ተኝቶ ሳለ ነው። በቀን ከ5 ሰዓት በታች የሚተኙ ወንዶች የሆርሞን መጠናቸው በ15% እንደሚቀንስ ጥናቶች ያሳያሉ። ይህ ማለት የወሲብ ፍላጎቶ ይሞታል ማለት ነው። በቀን ቢያንስ ከ7 እስከ 8 ሰዓት መተኛቶን ያረጋግጡ። ጥልቅ እንቅልፍ ለአእምሮም ሆነ ለአካሎ የወሲብ ዝግጁነት ወሳኝ ነው። አራተኛው ክፍልና ብዙ ጊዜ ችላ የሚባለው ነጥብ ጭንቀት ነው። ሲጨነቁ ሰውነቶ ኮርቲሶል የተባለ ሆርሞን ያመነጫል። ይህ ሆርሞን ደግሞ የብልት መቆም የሚገታ የወሲብ ጠላት ነው። የአፈጻጸም ጭንቀት ወይም ደግሞ ፐርፎርማንስ አንዛይቲ፣ ይህ ማለት አልችልም ይሆን የሚለው ፍርሃት በራሱ ስንፈተ ወሲብን ይፈጥራል። መፍትሄው ከአጋሮ ጋር በግልጽ ይነጋገሩ። መተማመን ጭንቀትን ይቀንሳል። እንዲሁም አእምሮን ዘና የሚያደርጉ እንደ ጥልቅ ትንፋሽ መውሰድ ያሉ ልምምዶችን በቤቶ ያድርጉ። አምስተኛው ነጥብ እውነቱን ለመጋፈጥ የሚከብድ ቢሆንም ግድ ነው። ሲጋራ ማጨስና ከመጠን በላይ አልኮል መጠጣት ስንፈተ ወሲብን የሚፈጥሩ ዋና ዋና መንስኤዎች ናቸው። ሲጋራ የደም ስሮችን ግድግዳ ስለሚጎዳ ደም ወደ ብልት እንዳይሄድ ይዘጋል። ሲጋራ ማቆም ብቻውን የወሲብ አቅምን በወራት ውስጥ ሊመልስ ይችላል። አልኮል አእምሮ የሚልከውን መልእክት ያዘገያል። ለጊዜው ፍላጎት ቢጨምርም በተግባር ግን አቅም ያሳጣል። ለማጠቃለል ጤናማ ምግብ ይብሉ፣ ስፖርት ይስሩ፣ በቂ እንቅልፍ ይተኙ፣ ጭንቀትን ያስወግዱ እና መጥፎ ሱሶችን ይራቁ። እነዚህ ለ2 ወራት በትክክል ከሞከሩ በኋላ ለውጥ ካላዩ ግን ሐኪም ማማከር አስፈላጊ ነው። ምክንያቱም ስንፈተ ወሲብ የልብ በሽታ ወይም የስኳር በሽታ ቀደምት ምልክት ሊሆን ስለሚችል ነው። ጤናችሁ ሀብታችሁ ነው። ይህ ቪዲዮ ከጠቀማችሁ ላይክ አድርጉት፣ ለጓደኞቻችሁ ሼር አድርጉ። ተጨማሪ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ጤና ይቆዩልኝ።